ጌታቸው ረዳ ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ሰጥተዋል። ቀዳሚ ጉዳያችን ነው። የፌደራሉ መንግስት በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል አለ። እንዴት? ዜናችን ምላሽ አለው። አሜሪካ በትግራይ ወቅታዊ ሁኔታ ዙሪያ ዝምታዋን ሰብራለች። ታደምጡታላችሁ። በሱዳን ጦርነት ምክንያት በየቀኑ 100 ያህል ሱዳናውያን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል እየገቡ መሆናቸው ተነግሯል። ሌላኛው የዜናችን ትኩረት ነው። አክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን እንሆ ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት ጌታቸው ከዚህም መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔና ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለም ደጋፊ ናቸው የሚላቸው የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸው ስራዎች ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝ የሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱንም በመግለጫቸው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲቦችን ማህተም እየቀማ መሆኑንም በመግለጽ ከሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌደራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን አስቀምጠዋል። ጌታቸው ምርጫ ቦርድ አላውቅም ያደረግከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲቦችንም ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠዋል። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ ብለዋል። አቶ ጌታቸው ይህንን አጋጣሚም ጠቅላይ ሚኒስትሩን ለመገጸስ መጠቀም እንደሚፈልጉ ለጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመ ፕሬዝዳንት የቀድሞ ፕሬዝዳንት እያለም ከተማ ውስጥ የመንግስትን በጀት እየተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታዩ የምትችለው ሲሉም ጠይቀዋል። ለራሱ የግል ጥቅም የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያ ስምምነት የሀገሪቱን መረጋጋት እንደ መያዣ ይዞ ከረባታ አስሮ እንደገና ለመደራደር የሚመጣ አካል እንደሚኖርም ጠቁመዋል። ርዕሰ መስተዳድሩ ምናልባት ዛሬ ከሰዓት በኋላ መተው ማህተም ስለነጠቀን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ ሲሉም ተናግረዋል። ይህ አይነቱን ነውራም ተግባር አለመስተናገድ መጀመርም የፌደራል መንግስት አንዱ ጣልቃ ገብነት መገለጫ ይሆናል የሚል እምነት አለኝ ሲሉም መንግስትን ጥያቄ እንደማይቀበል ያላቸውን እምነት ገልጸዋል። ጌታቸው በዛሬ መግለጫቸው የሚመሩት ጊዜያዊ አስተዳደር የፌደራል መንግስቱ በትግራይ ክልል ጣልቃ እንዲገባ በይፋ ለመጠየቃቸውን ተናግረዋል። በካቢኔ ደረጃ ሰባስበን የፌደራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ብለዋል። ለርዕሰ መስተዳድሩ ገለጻ ይህ ጥያቄ ያልቀረበበት አንዱ ምክንያት ጊዜያዊ አስተዳደሩ የፌደራል መንግስቱ አካል በመሆኑ ምክንያት እንደሆነ ገልጸዋል። ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከል አለበት ሲሉም ጊዜያዊ አስተዳደሩ የተመሰረተው ፌደራል መንግስት ተሳታፊ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑን አስረድተዋል። እንደ ጊዜያዊ አስተዳደር ርዕሰ መስተዳድሩ ከሆነ ዋነኛ ኃላፊነታቸው በክልሉ ጦርነት ማስቀረት መሆኑን የተናገሩት ጌታቸውም ኑን ንግጠም እያለ የሚፎክረውን አካል አደብ ለማስገዛት የፌደራል መንግስቱ መግለጫ መስጠትም ሌሎች ከዚያ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጓል የሚል እምነት የለኝም ብለዋል። በዚህ ወቅት የፌደራል መንግስቱ እርምጃ መውሰድ እንዳለበት ያነሱት ሐሳብ ጦር ያዝምት ማለታቸው እንዳልሆነ ጠቅሰው ወደ ጦርነት ለማምራት እያንዣበቡ ያሉትን ሂደቶች ለማስቀረት ሁሉንም አይነት እርምጃዎች መውሰድ አለበት ብለን እናምናለን ሲሉም ተናግረዋል። በትግራይ ክልል የሚከሰት አለመረጋጋት ክልሉን ብቻ ሳይሆን የሀገሪቱን ሰላምና ደህንነት አደጋ ላይ የመጣል አቅም እንዳለውም አስጠንቅቀዋል። የትግራይ ክልል ባለፉት 4 ዓመታት በከፍተኛ ችግር ውስጥ ማለፉን ያስታወሱት አቶ ጌታቸው ከማንም በላይ ሰላም የሚያስፈልገው ክልል
ነው ብሏል። በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆመ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ሊያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው ሲሉም ተደምጧል። በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ መግለጫው የጠቀሱ ሲሆን ከዚህ መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ሲሉ ከሷል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ማድረግ ረገድ ይህንን ቡድን የኤርትራ መንግስት ለመጠቀም እንቅስቃሴ የሚያደርጉ አካላት እንዳሉ አውቃለሁ ብለዋል። የኤርትራ መንግስት ፖለቲካችንን ከማመስ አንጻር አስተዋጽኦ ብቻ ሳይሆን በተግባር ክልላችንን የጦርነት ቀጠና ለማድረግ ያለው እድል እየሰፋ የመጣበት ሁኔታ ነው ያለው ብለዋል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት አቶ ጌታቸው የክልሉ ወጣት ለእንዲህ አይነት ርካሽ ተግባር ዝግጁ አይደለም ሲሉ ተናግረዋል። በእርግጠኝነት መናገር የሚችለው የትግራይ ወጣት ሊዋጋ የሚችለው በሌላ አካል ጦርነት ከታወጀ ብቻ ነው። ከዚህ ውጪ የእገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም ብለዋል። የክልሉ ህዝብ ሰላምን ስለሚፈልግ እርሳቸውን እንደሚደግፍ የጠቀሱት ርዕሰ መስተዳድሩ ጌታቸው ረዳ ወጣቱ ሰላምን ስለሚፈልግ 90% ህዝብ እኔንና መስተዳድሩን ይደግፋል ሲሉ በጋዜጣዊ መግለጫቸው ተናግረዋል። ይህ በእንዲህ እንዳለ የመቀሌ ኤፍኤም 104.4 ሬዲዮ ጣቢያ በደብረጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀሌ ከተማ አመራሮች በቁጥጥር ስር መዋሉ ታውቋል። ከትግራይ ክልል አልወጣም። የትግራይ ክልል ጊዜያዊ አስተዳደር ፌደራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲል ተቃወመ። ህወሓት ትናንት መጋቢት 3 ቀን 2017 ዓ.ም ባወጣው መግለጫ በጊዜያዊ አስተዳደሩ 4 የሰራዊት ከፍተኛ አመራሮች መታገዳቸው ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲል ነቅፎታል። ውሳኔው እጅግ አደገኛ ነው ሲል የገለጸው ህወሓት ክልላዊ አገራዊና ቀጣናዊ ሁኔታዎች እጅግ በተወሳሰቡበት በአሁኑ ወቅት ኃላፊነት በጎደለው መንገድ ሰራዊቱን ያለ አመራር ማስቀረት ህዝባችን ለከፋ የህልውና አደጋ ለማጋለጥ ያለመ ሆን ተብሎ የተፈጸመ አደገኛ ስራ መሆኑን ህዝቡና ሰራዊቱ ሊገነዘቡ ይገባል ሲልም አሳስቧል። አክሎም የትግራይ ህገ መንግስትን በመጣስ የተወሰኑ የትግራይ ጊዜያዊ አስተዳደር አመራሮች ከተልዕኳቸው ወጥተው የውጭ ኃይሎች መሳሪያ በመሆን የትግራይ ህዝብን ብሔራዊ ጥቅም አሳልፈው እየሰጡ ነው ሲል ከሷል። እንዲሁም የትግራይ ህገ መንግስትን በመጣስ በክልሉ ማቆም የሌለው አደገኛ ሁኔታ እየፈጠሩ ነው። በሰራዊቱና በአመራሩ ላይ ያነጣጠረ ስም ማጥፋትና ማጥላላት እንዲሁም ማስፈራራት በተቀናጀ መንገድ ሲነዛ ቆይቷል ብሏል። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ውስጥ ያለውን ወቅታዊ ሁኔታ እየጨመረ የሚገኘውን ውጥረት እየተከታተሉ መሆናቸውን አስታወቁ። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ዛሬ መጋቢት 4 ቀን 2017 ዓ.ም ባወጡት የጋራ መግለጫ አስታውቀዋል። መግለጫውን ያወጡት የዩናይትድ ስቴትስ፣ እንግሊዝ፣ ኒውዚላንድ፣ ጃፓን፣ ኖርዌይ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክዘምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ የፊንላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልዑካን ናቸው። ሀገራቱ መግለጫቸው እንደ አውሮፓውያን አቆጣጠር ህዳር 2022 የተፈጸመው ዘላቂ ግጭት ማቆም ስምምነት ሙሉ ድጋፍ እንደሚሰጡ ገልጸው ሁሉም ወገኖች አስቸኳይ ውይይት ማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁም አሳስበዋል። በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ እንደሚገባም የቀድሞ የመከላከያ ሚኒስትር አብርሃም በላይ አሳሰቡ። በክልሉ ዘላቂ ሰላም እንዳይሰፍን ህዝቡን በግጭት አዙሪት ውስጥ መጥመድና የተለያዩ አጀንዳዎችን በመፍጠር የቡድን ፍላጎታቸውን በህዝብ ላይ ለመጫን የሚንቀሳቀሱትን ጸረ ሰላም ሲሉ የጠሯቸውን ኃይሎች አካሄድ በአግባቡ መገንዘብ ይገባል ብለዋል። የብልጽግና ስራ አስፈጻሚ አባሉ አብርሃም በላይ የመስኖና ቆላማ አካባቢዎች ሚኒስትሩ ሲቀጥሉ የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን የሚሰሩ ኃይሎች መኖራቸው ግልጽ ነው ያሉ ሲሆን እነዚህ ኃይሎች ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ እንደሚገኙም ጠቁመዋል። የተለያዩ አደረጃጀቶችን በመፍጠር ዳግም ግጭት ለመቀስቀስና መንግስት ለማፍረስ የሚፈልጉ አካላት በስፋት እየተስተዋሉ እንደሚገኙም ገልጸዋል። የትግራይ ወጣት ፍላጎት ሰላም መሆኑን ገልጸው ህዝቡና የጸጥታ አካላት ብሎም ወጣቱ እነዚህ ኃይሎች የሚያደርጉትን እንቅስቃሴ እስካልተቀበለው ድረስ ለብቻቸው የሚያመጡት ለውጥ እንደማይኖርም ነው ያስገነዘቡት። አብዛኛው ህዝብ ለሰላም የሚሰራ ከሆነ የተወሰነ ቡድን ብቻ የአካባቢውን ሰላም ማደፍረስና ሀገርን ማተራመስ የሚችልበት እድል እንደማይኖርም ጠቁመዋል። ህዝቡ የጸረ ሰላም ያሏቸውን ኃይሎች አካሄድ በመረዳቱና እነዚህ ኃይሎችን ማስታገስ የሚያስችል አቅም ስላለው ግጭት ይቀሰቀሳል የሚል እምነት የለኝም ሲሉም ገልጸዋል። ህዝባችን ከጉዳት ያልወጣና በከፍተኛ ሐዘን ውስጥ የሚገኝ ማህበረሰብ ነው ያሉት ሚኒስትሩ የህዝብ ፍላጎት ከደረሰበት ጉዳት መውጣት መሆኑን አጽንኦት ሰጥተዋል። አጥፊ ሲሉ የጠሯቸው ኃይሎችን ለይቶ ማወቅ አስፈላጊ መሆኑን ጠቅሰው የትግራይ ህዝብ ይህንን በተሟላ ሁኔታ እየገለጸ መሆኑንና የፌዴራል መንግስት መፍትሄ እንዲሰጥ እየጠየቀ እንደሚገኝ አንስተዋል። አብርሃም በላይ የክልሉ መንግስት ሁኔታዎችን ማረጋጋት እንዳለበት ጠቁመው ከክልሉ መንግስት አቅም በላይ የሆኑ አጀንዳዎች ከተፈጠሩ በጋራ መፍትሄ እንደሚሰጥም ነው የተናገሩት። የትግራይ ህዝብ ለሰላም እያደረገ ያለውን እንቅስቃሴ መላው ኢትዮጵያ ህዝብም እንዲደግፍ ጥሪ አቅርበዋል።
በሱዳን ጦርነት ምክንያት በየቀኑ 100 ያህል ሱዳናውያን ድንበር አቋርጠው ወደ ቤኒሻንጉል ጉሙዝ ክልል እየገቡ መሆናቸውን የአሳ ከተማ የስደተኞችና ተመላሾች አገልግሎት ቅርንጫፍ ጽሕፈት ቤት አስታወቀ። ቅርንጫፍ ጽሕፈት ቤቱ ኃላፊ ያሰን አሸናፊ ለሪፖርተር እንደገለጹት የሱዳን ጦርነት ከመጀመሩ አንስቶ 20,000 ሱዳናውያን ድንበር አቋርጠው ወደ ክልሉ ገብተው ነበር። በአሁኑ ወቅት በጦርነቱ ምክንያት ከሱዳንና ደቡብ ሱዳን ድንበር አቋርጠው ወደ ቤኒሻንጉል ጉሙዝ ክልል የገቡ ስደተኞች ቁጥር 108,000 መድረሱን ጠቅሰው ለስደተኞችም በዓለም አቀፍ ሕግ መሰረት የትምህርትና የጤና አገልግሎት እንዲያገኙ የተደረገ ነው ብለዋል። በጦርነቱ ምክንያት ከሱዳን በየቀኑ ከ40 እስከ 100 የሚጠጉ ሱዳናውያን ስደተኞች ወደ ክልሉ እየገቡ እንደሆነ የገለጹት ኃላፊው ክልሉ ከ35,000 በላይ የሚይዙ 4 የስደተኞች ካምፕ እንዳለው ጠቁመዋል። በክልሉ የሚገኙ ሱዳንም ሆነ የደቡብ ሱዳን ስደተኞች ድጋፍ የሚያገኙት ከ11 ግብረሰናይ ድርጅቶች እንደሆነ፣ ነገር ግን በቅርቡ የአሜሪካ ዓለም አቀፍ የልማት ድርጅት USAID በመላው ዓለም ሰጥ የቆየውን ተራድኦ አገልግሎት ሙሉ በሙሉ ካቋረጠም ስደተኞች ምንም አይነት አገልግሎት እንዳያገኙ እንደሚያደርጋቸው ስጋት እንዳላቸው አስረድተዋል። በክልሉ ለሚገኙ ስደተኞች የሚሰጡ የተለያዩ አገልግሎቶች በየቀኑ እየቀነሱ መሆናቸውን፣ ለአብነትም በ2016 ዓ.ም ለ6 ወራት ያህል ስደተኞቹ ምንም አይነት አገልግሎት ሳያገኙ መቅረታቸውን ተናግረዋል። በዚህም መሰረት በእነዚህ ወራት ውስጥ የክልሉ ነዋሪዎች ለስደተኞች ያላቸውን ነገር በማካፈል አብረው እንዲጠቀሙ የተደረገበት አሰራር ተፈጥሯል ያሉት ኃላፊው በዚህም ክልሉ ትልቁን ድርሻ መወጣት መቻሉን አክለው ገልጸዋል። ከዚህ በፊት በክልሉ ለሚገኙ ሱዳንም ሆነ የደቡብ ሱዳን ስደተኞች የበቆሎ የስንዴና የሌሎች ምርቶችን ለአንድ ሰው ይሰጥ የነበረው 10 ኪሎ ግራም እንደነበር አሁን ላይ ግን ለአንድ ሰው 5 ኪሎ ግራም እየተሰጠ መሆኑን ጠቁመዋል። የተለያዩ ክልሎች ለራሳቸው ፍጆታና ዓላማ ብለው የስደተኞችን ቁጥር እያጋነኑ በማስቸገራቸው በክልሉ ምን ያህል ስደተኞች እንዳሉትና የእርዳታ ድጋፍ ምን መደረግ እንዳለበት መመለስም ማወቅም አልተቻለም ያሉት የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚው አለማየሁ ሞንጫቱ ናቸው። በኢትዮጵያ በግዳጅ ከቀያቸው የተፈናቀሉ ሰዎች በስደተኞች ላይ የሚያጋጥሙ ስር የሰደዱ ችግሮችና የገንዘብ እጥረትን ለማሟላት ከለጋሾች ጋር መሆን እንደሚረዳ ያስታወቀው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደ አውሮፓውያን አቆጣጠር በ2025 በቤኒሻንጉል ጉሙዝና በአማራ ክልሎች ለሚገኙ ሱዳን ስደተኞች ከ300 በላይ መጠለያዎችን መስራቱን አስታውቋል። ከዚህ ጎን ለጎን የውሃ አቅርቦትና መንገድ መሰራታቸውን ገልጿል። በሀገር አቀፍ ደረጃ ከ27,000 በላይ ስደተኞች በብሔራዊ የፋይዳ ፕሮግራም ዲጂታል መታወቂያ ያገኙ ሲሆን 700 ስደተኞች ደግሞ በመልሶ ሰፈራ ፕሮግራም ወይም በግል በተገኘ ስፖንሰርሺፕ ከኢትዮጵያ ወጥተዋል። ድርጅቱ በፈንድ እጥረት ምክንያት ችግሮችን ቀድሞ ከመከላከል ይልቅ ህይወት አድን ወደ ሆኑ ስራዎች ትኩረት እንደሚያደርግ ማስገደዱን፣ የግልና የአካባቢ ንጽህና መሰረተ ልማት ማርጀታቸውን፣ የውሃ አቅርቦት በግለሰብ በቀን 14 ሊትር ላይ መቆሙን፣ የአካባቢ ንጽህና ሽፋን መሆን ከሚጠበቅበት 85% በታች 33% ላይ መሆኑን የኮሚሽኑ መረጃ ያሳያል። የአሜሪካ እርዳታ መቋረጡ የህክምና ቅብብሎች፣ ማህበረሰብ አቀፍ የስነ ተዋልዶ ጤና ፕሮግራሞች፣ የአእምሮ ጤናና ስነ ልቦና ድጋፍ፣ የሰራተኞች ስልጠና፣ ወሳኝ የሆኑ የጤና ግብዓቶች ግዥን ጨምሮ ወሳኝ አገልግሎቶች እንዲቋረጡ ማድረጉንም አስታውቋል። በአማራ ክልል በከፍተኛ የኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ ደረሰ። በኢትዮጵያ ኤሌክትሪክ ኃይል የባህር ዳር ወልዲያ ኮምቦልቻ ፕሮጀክት ሳይስራ አስኪያጅ ዮሐንስ ኪሮስ ስርቆቱ መጋቢት 2 ቀን 2017 ዓ.ም በደቡብ ጎንደር ደብረታቦር ከተማ አቅራቢያ ጉና ወረዳ መፈጸሙን ገልጸዋል። በስርቆትና በጸጥታ መደፍረስ ሲፈተን የቆየውን ፕሮጀክት ማጠናቀቅ ከግሪድ ጋር ለማገናኘት ተቋሙ ከፍተኛ ርብርብ እያደረገ በሚገኝበት ወቅት ችግሩ መፈጠሩ እንዳሳዘናቸውም ተናግረዋል። በአሁኑ ወቅት በአጠቃላይ የፕሮጀክቱ አፈጻጸም 87% ቢደርስም በፕሮጀክቱ ላይ የሚፈጸሙ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ስርቆቶች ለስራው እንቅፋት መሆናቸውን ስራ አስኪያጁ አመልክተዋል። በበጀት ዓመቱ ባለፉት 7 ወራት 50,222,987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ መናገሩ ይታወሳል። የተፈጸመው ስርቆትና ውድመትም የኃይል ስርቆት፣ የትራንስፎርም ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞችን ስራ እንዳይሰሩ ማወክና የኬብል ስርቆትን የሚያጠቃልል መሆኑን ገልጿል። ድምጻዊ አንዱዓለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡ ተነገረ። ድምጻዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጸዋል። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬኑን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነትን ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዱዓለም ጠበቃ በበኩላቸው የዋስ መብት ይሰጥ ብለው ቢጠይቁም ፍርድ ቤት የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምጻዊው በማረሚያ ቤት እንዲቆይ ወስኗል ተብሏል። የሰዓቱ ዜናችን አበቃ። በያላችሁበት መልካም ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።